ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ደግሞ ሃርት ፌለር ድራግስ ሚለውና ያለን ከዚህ ቀደም አንቲ ሃይፐርቴንሲቭ ድራግስ ሚለውና አይተን ነበረ። ዛሬ ደግሞ ሃርት ፌለር ምንድነው፣ መድኃኒቶችስ እነማን ናቸው የሚለውን ጥርምጥን ባለ መልኩና ያለን አብራችሁን ቆዩ። Heart failure is a clinical syndrome in which the heart is unable to pump sufficient blood to meet the metabolic needs of the body. የልብ ድካም ስንል ሰውነታችን ለሚያስፈልገው አክቲቪቲ በቂ ደም ማግኘት ሳይችል ሲቀር ማለት ደግሞ ልባችን በቂ ደም መርጨት ባለመቻሉ ነው ማለት ነው። Why heart failure is important? Major cause of hospital admission, progressive and chronic condition, high morbidity and mortality if untreated. የልብ ድካም መማራችን ወይም ደግሞ heart failure መማራችን ጥቅሙ ምንድነው ስንል አንደኛ አብዛኛውን ሰው ሆስፒታል ውስጥ ተኝተው እንዲታከሙ የሚያደርግ አንድ በሽታ ነው ማለት ነው። ሁለተኛው ደግሞ በየጊዜው እየጨመረ የሚሄድ እና ስር ከሚሰዱ በሽታዎች አንዱ ሃርት ፌለር ነው ማለት ነው። ሌላኛው ደግሞ ሃይ ሞርቢዲቲ ኤንድ ሞርታሊቲ ስንል ደግሞ ተብሎ ሕክምና ካልተሰጠ የህመሙ መጠን በጣም ከፍ እያለና ሞት የሚያስከትል በሽታ ነው ማለት ነው። ኮዝስ ኦፍ ሃርት ፌለር የልብ ድካምን የሚያመጡ ምክንያቶች ምንድናቸው ስንል the first one hypertension, ischemic heart disease or myocardial infarction, valvular heart disease, cardiomyopathy, congenital heart disease and arrhythmias። ይሄ ብቻ አይደለም፣ በተለያዩ ምክንያቶች ሊከሰት ይችላል ማለት ነው። ከዚህ ዋና ዋና ከሚባሉት ውስጥ ነው የመጀመሪያው ከፍተኛ ደም ግፊት ካለ፣ ሁለተኛ ኢስኬሚክ ሃርት ዲዝ ካለ ይሄኛውም ሊያስከትል ይችላል። ምክንያቱም በቂ የሆነ ደምና ኦክሲጅን መዘዋወር ስለማይችል የልባችን ቫልቮች ዲስኦርደር ሲያጋጥማቸው፣ ችግር ሲያጋጥማቸው በዚህ ምክንያትም ሃርት ፌለር ይመጣል። ሌላኛው ካርዲዮማዮፓቲ የምንለው ነው። የካርዲዮማዮፓቲ ማለት ደግሞ የሃርት መስላችን ማደግ፣ መወፈር እንዲሁም ደግሞ ስቲፍ መሆን፣ መለጠጥ አለመቻል፣ ደግሞ የብለድ ፍሰትን ስለሚቀንስ ኛውም የሃርት ፌለር ያመጣል። ሌላኛው ኮንጀንታል ሃርት ዲዚዝ ነው። ይሄ ኮንጀንታል ሃርት ዲዚዝ የምንለው ደግሞ አንድ ህፃን ሲወለድ የልብ ችግርን ወይም ደግሞ የደም ቧንቧ ችግር ሲከሰት ይሄ ኮንጀንታል ሃርት ዲዚዝ ይባላል። ይሄኛው በዚህ ምክንያት ደግሞ ሌላኛው ሃርት ፌለር ይመጣል። ሌላኛው አሪትሚያስ የምንለው ነው። ይሄኛውም ደግሞ አብኖርማል የሆነ ሃርት ሪትም አንዴ ከፍ ይላል፣ አንዴ ዝቅ ይላል፣ አንዴ ደግሞ ኢሬጉላር የሚሆንበት ኮንዲሽን፣ በዚህ ምክንያትም የልብ ድካም ሊመጣ ይችላል ማለት ነው። ሰርድ ፓቶፊዚዮሎጂን በምናይበት ሰዓት reduced cardiac output leads to activation of sympathetic nervous system, then renin activation, then angiotensin angiotensin system or in short RAS system ብለን እንጠራዋለን። These are initially compensatory, later cause fluid retention, vasoconstriction, cardiac remodeling and worsening heart failure. ፓቶፊዚዮሎጂን በምናይበት ሰዓት የካርዲያክ አውትፑቱ በሚቀንስበት ሰዓት ሲምፓቴቲክ ነርቨስ ሲስተም የሚባለው አክቲቬት ይሆናል፣ ይነሳሳል ማለት ነው። የአክቲቬት በሚሆንበት ሰዓት ሬኒን ስራ እንዲሰራ ያዘዘዋል። ይሄ ሬኒን ደግሞ ምን ያደርጋል? አንጂዮቴንሲን ወደ አንጂዮቴንሲን 1 ይቀይራል ማለት ነው። ይሄ አንጂዮቴንሲን 1 ወደ 2 ይቀይርና አንጂዮቴንሲን ደግሞ ምን ያደርጋል? አልዶስትሮን ሲስተም አክቲቬት ይሆናል ማለት ነው። ይሄ አክቲቬት በሚሆንበት ሰዓት ደግሞ እንዳልኳችሁ ቫሶኮንስትሪክሽን የምንላቸው ካርዲያክ ሪሞዴሊንግ፣ ወርዚንግ ሃርት ፌለር እንዲሁም ደግሞ ፍሉድ ሪቴንሽን እንዲመጣ ያደርጋል ማለት ነው። ይሄን የሚያደርገው ምንድነው? ያው ኢኒሻሊ ኮምፐንሳቶሪ ብለን እንጠራዋለን። ያ ማለት ምንድነው? የደም ፍሰቱ ወይም ደግሞ ካርዲያክ አውትፑት ስለቀነሰበት እንዲጨምር ትእዛዝ ስላስተላለፈ ነው ማለት ነው። ይሄ ነገርን እየተደጋገመ በሄደው ቁጥር እንዳልኳችሁ ሰውነታችን ፈሳሽ መጠራቀም ይጀምራል፣ የደም ቧንቧዎች መጥበብ ይጀምራሉ፣ እንዲሁም ደግሞ የልባችን ስትራክቸር መቀየር ይጀምራል ማለት ነው። እንዲሁም ደግሞ መጨረሻ ላይ ሃርት ፌለር እንደም የልብ ድካም የምንለው እንዲበባስ ምክንያት ይሆናል ማለት ነው። ኮመን ሲምፕተምስ ኦፍ ሃርት ፌለር በምናይበት ሰዓት ፈስቷን ዳይስፒኒያ ኦር ሾርትነስ ኦፍ ብሬዝ፣ ፋቲግ፣ ፐሪፌራል ኢደማ፣ ኦርቶፔኒያ ምልክቶቹ ምንድናቸው ስንል በጥቂቶች ስናይ የመጀመሪያው ለመተንፈስ መቸገር፣ ድካም፣ ግራ አካባቢ ላይ እብጠት መኖር፣ እንዲሁም ኦርቶፔኒያ የምንለው በምንተኛበት ሰዓት ለመተንፈስ መቸገር ማለት ነው። እነዚህ ምልክቶችን ሊታዩ ይችላሉ። ፎርዝ ክላሲፊኬሽን ኦፍ ሃርት ፌለር። ሃርት ፌለር በተለያየ መንገድ እንከፍለዋለን። ለፈረስቷን ክላሲፊኬሽን ቤዝድ ኦን ኢጀክሽን ፍራክሽን። ሃርት ፌለርን በኢጀክሽን ፍራክሽኑ አማካኝነት እንከፍላለን። እንግዲህ ኢጀክሽን ፍራክሽን የምንለው አንዴ ኮንትራክት አድርጎ ልባችን የምትረጨው ደም ፐርሰንታጅ ሲገለጥ ነው ማለት ነው። ታይፓችን በምናይበት ሰዓት HFrEF የምንላቸው ሃርት ፌለር ወይስ ሪዲዩስድ ኢጀክሽን ፍራክሽን። ይሄኛው ማለት ኢጀክሽን ፍራክሽኑ 40 እና ከ40 በታች ፐርሰንት ሲሆን ይህም ደግሞ በሌላ አጠራሩ ምን ተብሎ ይጠራል? ሲስቶሊክ ሃርት ፌለር ብለን እንጠራዋለን ማለት ነው። ሁለተኛው ደግሞ HFMREF የምንለው ነው። ይህም ደግሞ ሃርት ፌለር ዊዝ ማይልድሊ ሪዲዩስድ ኢጀክሽን ፍራክሽን ብለን እንጠራዋለን። ኢጀክሽን ፍራክሽኑ ከ41 እስከ 49% የሚሸፍን ሲሆን ይህም ደግሞ ሚድ ሬንጅ ብለን እንጠራዋለን። ወይም ደግሞ በሪዲዩስድ እና በፕሪዘርቭድ ኢጀክሽን ፍራክሽን መካከል የሚገኝ ማለት ነው። ሶስተኛው ደግሞ HFpEF የምንለው ነው። ሃርት ፌለር ዊዝ ፕሪዘርቭድ ኢጀክሽን ፍራክሽን ማለት ነው። ይሄ ደግሞ 50 እና ከዛ በላይ ፐርሰንት ኦፍ ኢጀክሽን ፍራክሽን ሲኖረው ይሄኛው ነው በሊያጠራው ዲያስቶሊክ ሃርት ፌለር ብለን እንጠራዋለን ማለት ነው። ሰከንድም ክላሲፊኬሽን ቤዝድ ኦን ታይም ኮርስ። ይሄ ደግሞ
በጊዜ ሂደት ምን ያህል ጊዜ ቆይ ምናምን የሚለው በጊዜ ሰሌዳ የምንከፍለው ነው ማለት ነው። the first one acute heart failure የአኪዩት ሃርት ፌለር የሚለው ደግሞ ሳድን ኦንሰት የሚያደርግ ድንገት የሚከሰት የልብ ድካም ነው። ላኛው ክሮኒክ ሃርት ፌለር የሚለው ይሄም ደግሞ ሎንግ ስታንዲንግ ይባላል። በረጅም ሰዓት ዝግ እያለ እየጨመረ የሚሄድ ነው። ላኛው አኪዩት ኦን ክሮኒክ ሃርት ፌለር ነው። ይሄኛውም ደግሞ ድንገት ሳደንሊ ምልክቶቹ ራይዝ የሚያደርጉበት የሚጨምሩበት ሰዓት ነው። ይሄ ማለት ደግሞ ካሁን በፊት ክሮኒክ ሃርት ፌለር እንዳለበት የተረጋገጠ ሰው የአኪዩት ያደረገው ምንድነው ሲል እንደ ኤግዛምፕል ብንጠቅስ ኢንፌክሽን ተከስቶ አሪቲሚያ ሊሆን ይችላል፣ ኢስኬሚያ የምንላቸው እንዲሁ ፑር የሆነ ሜዲኬሽን አደረንስ ካለ በእነዚህ ምክንያት ከፍ ሊል ይችላል። ይሄኛው ምንድነው አኪዩት ኦን ክሮኒክ ሃርት ፌለር ብለን እንጠራዋለን ማለት ነው። በሶስተኛ ደረጃ ደግሞ NYH ፋንክሽናል ክላሲፊኬሽን ብለን እንጠራው። ይሄ ዋናው እንግዲህ በጣም ብዙ ጊዜ የምንጠቀመው ነው። ኒያ ክላሲፊኬሽን ተብሎ ይጠራል። ያ ማለት ኒውዮርክ ሃርት አሶሲዬሽን ብለን የምንጠራው ነው። ይሄኛውም ደግሞ እንዴት ነው የተከፈለው ስንል ሲምፕተሙንና ፊዚካል አክቲቪቲ ቤዝድ አድርገን የከፈልነው ማለት ነው። ፈረስት ክላስ ስናይ ኖ ሊሚቴሽን ኦፍ አክቲቪቲ ያ ማለት ኦርዲናሪ የሆነ አክቲቪቲውን ይሰራ ምንም አይነት ሲምፕተም ሳይታይ ማለት ነው። ክላስ 2 የምንለው ደግሞ ሲምፕተምስ ዊዝ ኦርዲናሪ አክቲቪቲ ያ ማለት ሜልድ የሆነ ሊሚቴሽን ኦፍ ፊዚካል አክቲቪቲ ያለበት ማለት ነው። አትረስት ላይ በሚሆንበት ሰዓት የሰው ምንም አይነት ምልክት አያሳይም። ነገር ግን ኦርዲናሪ የሆነ አክቲቪቲ በሚያካሄድበት ሰዓት የተለያዩ ምልክቶችን ሊያሳይ ይችላል። ለምሳሌ ድካም ሊኖር ይችላል፣ ለመተንፈስ መቸገር፣ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ሶስተኛውን ክላስ በምናይበት ሰዓት ደግሞ ሲምፕተምስ ዊዝ ለዛን ኦርዲናሪ አክቲቪቲ፣ ሶስተኛው ደግሞ ማርክድ የሆነ ሊሚቴሽን ኦፍ ፊዚካል አክቲቪቲ ያለው ማለት በደንብ የሚታይ ለስራ እንቅስቃሴ የሚያስቸግረው ነው ማለት። ይህ ማለት አትረስት ያለ ግን ስቲል ነው ምንም አይነት ምልክት ላያሳይ ይችላል። ነገር ግን ከበፊቱ አክቲቪቲ ግን ዝቅ ያለ ስራ ነው የሚሰራው ማለት ነው። ትንሽ እንደሰራ ምልክቶቹ ሀፕ ሊያደርጉ ይችላሉ። ክላስ 4 በምናይበት ሰዓት ግን ሲምፕተምስ አት ረስት ነው። ሰውየው ምንም ስራ ሳይሰራ ምንም አይነት እንቅስቃሴ ሳያደርግ ምልክቶቹ የሚታዩበት ሂደት ነው። ይህም ደግሞ የመጨረሻው ስቴጅ ወይም ደግሞ ስቴጅ 4 ብለን የምንጠራው ነው ማለት ነው። ፊፍዝ ጎልስ ኦፍ ድራግ ቴራፒ ኢን ሃርት ፌለር ፈርስት ዋን ኢምፕሩቭ ሲምፕተምስ፣ ሪዲዩስ ፍሉይድ ኦቨርሎድ፣ ፕሪቨንት ዲስ ፕሮግሬሽን፣ ሪዲዩስ ሆስፒታላይዜሽንስ ኤንድ ኢምፕሩቭ ሰርቫይቫል። ልብ ድካም ማከማችን አላማችን ምንድን ነው ብለን ስለ የመጀመሪያው ምልክቶችን ለውጥ እንዲያሳዩ ማድረግ ነው፣ እንዲቀንሱ ማለት ነው። ሁለተኛ ደግሞ ሰውነታችን ለሚጠራቀም ኦቨርሎድ የሆነ ፈሳሽ መቀነስ ነው። ሶስተኛ በሽታው ፕሮግሬሽን እንዳይኖር ወይም ደግሞ ከፍ እያለ እንዳይሄድ ያህን መከላከል ነው። ባለበት ስቴጅ ኮንትሮል ማድረግ መቻል ነው። ሌላኛው ደግሞ ሆስፒታላይዜሽን ወይም ደግሞ ተኝቶ ሕክምናን መቀነስ ነው ማለት ነው። ያ ማለት ምንድን ነው? በደንብ ክትትል ካደረግነ መድኃኒቱ በትክክል መውሰድ ከቻለ ሰውዬው ኮምፕሊኬሽን ስለማይኖርበት መተኛት ላይ ጠበቅበት ይችላል ማለት ነው። ስለዚህ እሱ መቀነስ ነው። ሌላኛው ደግሞ ሰርቫይቫሊቲን ኢምፕሩቭ ማድረግ ነው። ያ ማለት ምንድን ነው? ረጅም እድሜ እንዲኖር ማድረግ ነው ማለት ነው። ሃርት ፌለር ድራግስ አክት ባይ ሪዲዩሲንግ ፕሪሎድ ኤንድ አፍተርሎድ፣ ኢምፕሩቪንግ ካርዲያክ ኮንትራክቲሊቲ፣ ሪዲዩሲንግ ፍሉይድ ኦቨርሎድ፣ ብሎኪንግ ሃርምፉል ኒውሮ ሆርሞናል አክቲቬሽን ኤግዛምፕል ሲምፓቲክ ነርቨስ ሲስተም ኤንድ ራስ ሲስተም። ሌላኛው ደግሞ ጎላችን ምንድን ነው? የልብ ድካም የሚሰጡ መድኃኒቶች እንዴት ነው አክት የሚያደርጉት፣ እንዴት ነው ስራቸው የሚሰሩት ስንል አንደኛ የፕሪሎድና አፍተርሎድን መቀነስ ነው። ሌላኛው ደግሞ የካርዲያክ ኮንትራክቲሊቲን ከፍ ማድረግ ነው። ሶስተኛው ደግሞ ሰውነታችን ውስጥ የተጠራቀመን ፈሳሽ መቀነስ ነው። አራተኛ ደግሞ እነዚህ ራስና ኤምኤስ የሚባሉትን ሆርሞኖች ብሎክ ማድረግ ነው ማለት ነው። ሲክስ ክላሲፊኬሽን ኦፍ ሃርት ፌለር ድራግስ እንግዲህ ለልብ ድካም የምንጠቀማቸው መድኃኒቶች የትኞቹ ናቸው ብለን ስንል የመጀመሪያው ARNIS ብለን የምንጠራ ነው። አንጂዮቴንሲን ሪሴፕተር ኒፕሮሌሲን ኢንሂቢተርስ ኮምባይን የሆኑ መድኃኒቶች ናቸው። ላኛው ኤስ ኢንሂቢተርስ ኦር ARBC የምንላቸው ቤታ ብሎከርስ፣ ዳዩሬቲክስ፣ ካርዲያክ ግላይኮሳይድስ ከምላቸው ኤግዛምፕል ነ ጂኮክሲን፣ አልዶስትሮን አንታጎኒስትስ ኤግዛምፕል ነ ስፓይሮላክቶን፣ አደርስ ቫሶዳይሌተርስ ኤንድ ኢኖትሮፕስ የምንላቸው አሉ። ለፈረስቷን ARNIS ወይም ደግሞ አንጂዮቴንሲን ሪሴፕተር ኒፕሮሌሲን ኢንሂቢተርስ የምንለውን ስናይ ኤግዛምፕል ሳኩቢትሪል ፕላስ ቫልሳርታን። ኒፕሮሌሲን ኢንሂቢተርስ ከምንላቸው ሳኩቢትሪል እንጠቀማለን። አንጂዮቴንሲን ሪሴፕተር ብሎከር ከምንላቸው ደግሞ ቫልሳርታን ሁለቱን ኮምባይን አድርገን እንጠቀማለን። መካኒዝም ኦፍ አክሽን በምናይበት ሰዓት ሳኩቢትሪል ኢንሂቢት ኒፕሮሌሲን then increase natriuretic peptides then vasodilation natriuresis and diuresis ሪዛልት እናገኛለን ማለት ነው። ሶ የሳኩቢትሪል የምንለው ኒፕሮሌሲን የሚባለውን ኢንዛይም ብሎክ ያደርጋል። ይሄ ብሎክ በሚሆንበት ሰዓት ናትሪዩሬቲክ ፔፕታይድ እንዲጨምር ያደርጋል። ይሄ ጨመረ ማለት ደግሞ ቫሶዳይሌሽን ኢፌክት ከፍ ይላል። ናትሪዩሬሲስ የሶዲየም ኤክስክሬሽን በሽንት መልኩ የሚወገደው ሶዲየም ከፍ ይላል። እንዲሁም ደግሞ የዋተርም ኤክስክሬት ይደረጋ ፈሳሾቹ እንዲወጡ ስለሚያግዝ ለዚህ ጥቅም ይላል። ለኛው ቫልሳርታን በምንስበት ደግሞ አንጂዮቴንሲን የሚባለውን ሪሴፕተሩን ብሎክ በማድረግ የተሻለ ኢፌክት እንዲመጣ ያደርጋል። ሁለቱ ኮምባይን ሲሆን ማለት ነው። ግን ኔት ኢፌክቱ ምንድን ነው? እነዚህ መድኃኒት ኮምባይን አድርገን መጠቀማችን ምን እናገኛለን ካልን the first one decrease preload, decrease afterload, decrease cardiac remodeling and increase cardiac output የፕሪሎድ አፍተርሎድ እንዲቀንስ ያደርጋል። እንዲሁም ደግሞ ካርዲያክ ሪሞዴሊንግ የልባችን ስትራክቸር ሳይዝ ኤቭሪቲንግ እንዳይቀየር ያደርጋል። ሌላኛው ደግሞ ካርዲያክ አውትፑቱ ከፍ እንዲል ያደርጋል ማለት ነው። ቴራፒቲክ ዩዝ ክሮኒክ ሃርት ፌለር with reduced ejection fraction, replacement for ACE inhibitors or ARBs in suitable patients። ጥቅሙን በምናይበት ሰዓት ደግሞ ክሮኒክ የሆነውን ደግሞ HFrEF ብለምንጠራ
የምንጠራው ወይም ደግሞ ሲስቶሊክ ሃርት ፌለር ብለን ስንጠራው የነበረውን ለማከም እንጠቀምበታለን። ሌላኛው ደግሞ ኤሲ ኢንሂቢተሮች ወይም ደግሞ ኤአርቢስ ላይ በተለያዩ ምክንያቶች እነዚህ መድኃኒት ልንቀይር እንችላለን። ለዚህ ጥቅም ይውላል ማለት ነው። ሌላኛው ሳይድ ኢፌክትስ ሃይፖቴንሽን፣ ሃይፐርካለሚያ፣ ሬናል ኢምፓየርመንት፣ አንጂኦኢደማ፣ ዝቅተኛ ደም ግፊት እንዲኖር ያደርጋል። የፖታሽም መጠን ከፍ ሊያደርግ ይችላል። ሬናል ኢምፓየርመንት ሊያመጣ ይችላል። እንዲሁም ደግሞ ሰውነታችን ላይ ፊታችን ላይ፣ እጃችን ላይ፣ ከንፈራችን አካባቢ ላይ፣ እግሯችን አካባቢ ላይ እብጠት ሊያመጣ ይችላል። ሬር ቢሆንም ማለት ነው። ኮንትራኢንዲኬሽንስ ኦር ፕሪኮሽንስ ፕሬግናንሲ ሂስትሪ ኦፍ አንጂኦኢደማ መስት ስቶፕ ኤሲ ኢንሂቢተር 36 hours ቢፎር ስታርቲንግ ARNI። ሌላኛው ደግሞ መድኃኒቱን መውሰድ የለባቸው ጥንቃቄ ማድረግ ያለብን ምንድን ነው ስንል አንደኛ ነፍሰ ጡር እናቶች መውሰድ የለባቸውም። ሁለተኛ ካሁን በፊት ይህ መድኃኒት ሲወስዱ አንጂኦኢደማ አጋጥሞ ከነበረ መውሰድ የለባቸውም። ሌላኛው ደግሞ ኤሲ ኢንሂቢተር ሲወስድ ከነበረ ይህ ሰው ኤሲ ኢንሂቢተሮችን ካቆመ 36 ሰዓት ከሆነ በኋላ ነው ARNI የሚባለው መድኃኒት መውሰድ ያለበት ማለት ነው። ሌላኛው እንግዲህ ኤግዛም ፖይንት ARNIs reduce mortality and hospitalization። ሌላኛው ደግሞ ARNIs improves survival not just symptoms። ARNIs የምንለው ሰውየው ሲምፕተሙ ምልክቱ እያለበትም ለረጅም ጊዜ እንዲቆይ ያግዛል ማለት ነው መድኃኒት። ሰከንድ ጂጎክሲን ኦር ካርዲያክ ግላይኮሳይድስ። ካርዲያክ ግላይኮሳይድስ ከምንላቸው እንግዲህ የመጀመሪያው ጂጎክሲን ነው። እሱም በምናይበት ሰዓት ሜካኒዝም ኦፍ አክሽን ኢንሂቢትስ ሶዲየም ኤንድ ፖታሺየም ATPase ኢንክሪዝ ኢንትራሴሉላር ካልሲየም then as a result increase myocardial contractility or positive neutropenia then increase vagal tone then decrease heart rate። እንግዲህ ጂጎክሲን እንዴት ነው ስራ የሚሰራ ስንል አንደኛ ሶዲየም ፖታሺየም ATPase የሚባለውን ኢንሂቢት ብሎክ ያደርጋል። ብሎክ ያደርጋል ማለት ይሄ የካልሲየም አዮን ደግሞ ኢንትራሴሉላር እንዲገባ ያደርጋል። ይሄ ገባ ማለት ደግሞ ማዮካርዲያል ኮንትራክት እንዲጨምር ያደርጋል። የማዮካርዲያል ኮንትራክት በሚጨምርበት ሰዓት ደግሞ የቫጋል ቶን የሚባለው እንዲጨምር ያደርጋል። የቫጋል ቶን ጨመረ ማለት ደግሞ ሃርት ሬት እንዲቀንስ ያደርጋል ማለት ነው። ኢፌክትስ ኢምፕሩቭስ ካርዲያክ አውትፑት ኮንትሮልስ ቬንትሪኩላር ሬት። ጂጎክሲን ኢፌክቱ ምንድነው ካልን አንደኛ ካርዲያክ አውትፑት ከፍ እንዲል ያደርጋል። እንዲሁም ደግሞ ቬንትሪኩላር ሬቱንም ኮንትሮል ያደርግልናል ማለት ነው። ቴራፒውቲክ ዩዝ ሃርት ፌለር ዊዝ ሬዱስድ ኢንጀክሽን ፍራክሽን ዊዝ አትሪያል ፋይብሪሌሽን ሲምፕቶማቲክ ሃርት ፌለር ዲስፓይት ሳውንድ ቴራፒ ኦር አጃክ ቴራፒ። ጥቅሙን በምናይበት ሰዓት ደግሞ ሃርት ፌለር ዊዝ ሬዱስድ ኢንጀክሽን ፍራክሽን ከአትሪያል ፋይብሪሌሽን ጋር አብሮ በሚከሰትበት ሰዓት ለዚህ ተመራጭ መድኃኒት ነው። እንዲሁም ደግሞ የሃርት ፌለር ሲምፕተሞችን ለማከም እንጠቀምበታለን። ከሌሎች ጋር ተጨማሪ አድርገን ልንጠቀመው እንችላለን ማለት ነው መድኃኒት። ሳይድ ኢፌክትስ ኦር ቶክሲሲቲ ናውዚያ፣ ቮሚቲንግ፣ አሪትሚያስ፣ ብራዲካርዲያ፣ ቪዥዋል ዲስተርባንስ ስፔሻሊ የሎ ግሪን ቪዥን። የጎንዮሽ ጉዳቱን በምንድነው ቶክሲሲቲ በምናይበት ሰዓት ማስመለስ፣ ማቅለሽለሽ፣ ሬጉላር የሆነ ልብ ሪትም እንዲኖር ያደርጋል። እንዲሁም ደግሞ ዝቅተኛ የሆነ ሃርት ሬት እንዲኖር ያደርጋል። እነዚህ ሳይድ ኢፌክቶች ሲሆን ቶክሲሲቲ በሚኖርበት ሰዓት ግን የእይታ ችግር ይፈጠራል ማለት ነው። ነገሮቹ ወደ ቢጫ አረንጓዴ አይነት እይታዎች እየተቀየረ ይሄዳል ማለት ነው። ሪስክ ፋክተርስ ፎር ቶክሲሲቲ ሃይፖካለሚያ፣ ሬናል ኢምፓየርመንት፣ ኢልሮሊ ድራግ ኢንተራክሽንስ። ለቶክሲሲቲ ሪስክ ፋክተር ምንድነው ካለ አንደኛ የፖታሽየም መጠን ዝቅ ማለት፣ ሬናል ኢምፓየርመንት ካለ፣ አዛውንት መሆን ራሱ ከእድሜ ጋር ተያይዞ፣ እንዲሁም ደግሞ ከሌሎች መድኃኒቶች ጋር ያለው መስተጋብር ከፍ ሊያደርግ ይችላል። ኤግዛም ፖይንት በምናይበት ሰዓት ስለ ጂጎክሲን ማወቅ ያለባችሁ ጂጎክሲን ኢምፕሩቭስ ሲምፕተምስ ኦንሊ ኖት ሰርቫይቫል። ጂጎክሲን እንግዲህ የሃርት ፌለር ላይ ምልክቱን ብቻ እንዲሻሻል ማድረግ ነው። ነገር ግን ምንም አይነት ሰርቫይቫል ኢፌክት የለውም። እድሜን አያረዝምም ማለት ነው የመድኃኒት። ስለዚህ ይህን ማወቅ አለባችሁ። ጊዜ ጊዛም ላይ እንደ አይነት ነገሮች ይመጣሉ። ሌላኛው የምናየው ደግሞ ዳይሬቲክስ ሃርት ፌለር ያለው ኢፌክት ምን ይመስላል የሚለውን ደግሞ አብረን እናያለን። ዳይሬቲክስ ሮል ኢን ሃርት ፌለር ሬዲዩስ ፍሉይድ ኦቨርሎድ ሪሊቭ ፑልሞናሪ ኮንጀንሽን ኢምፕሩቭስ ኤክሰርሳይዝ ቶለራንስ። እንግዲህ ሮሉ ምንድን ነው ስንል ዳይሬቲክስ አንደኛ ፈሳሾችን እንዲቀንስ ያደርግልናል። ሁለተኛ ደግሞ ፑልሞናሪ ኮንጀንሽን ካለ እሱኛውንም ያስታክልናል ፈሳሹን በማስወጣት። ላኛው ደግሞ በምንሰራበት ሰዓት ቶለራንሳችን ከፍ እንዲል ያደርጋል ማለት ነው። ዳይሬቲክስ ሪሊቭ ሲምፕተምስ በት ዱ ኖት ሬዲዩስ ሞርታሊቲ ኤክሴፕት አልዶስትሮን አንታጎኒስትስ። ላኛውም ይሄ ዳይሬቲክስ የምንላቸው ምንም አይነት የሞርታሊቲ መቀነስ ቻንስ የላቸውም። ያ ማለት ሲምፕቶማቲክ ትሪትመንት ብቻ ነው የሚያገለግሉት፣ ምልክቶችን ለመቀነስ ነው የሚያገለግለው ማለት ነው። ነገር ግን ከዳይሬቲክስ ውስጥ ስፔሻል ደግሞ ኤክሴፕትሊ አልዶስትሮን አንታጎኒስት የሚባለው ደግሞ ሰርቫይቫል ኢፌክት አለው። ፈረስት ዋን ሉፕ ዳይሬቲክስ ኢስ ዋናው እንግዲህ ሞስት ኢምፖርታንት ምንለው መድኃኒት ሃርት ፌለር ላይ ኤግዛምፕል ፍሩሴማይድ፣ ቡሜታን የምንላቸው ሜካኒዝም ኦፍ አክሽን ብሎክ ሶዲየም ፖታሽየም ክሎሪን ትራንስፖርተር ኢን ሉፕ ኦፍ ሃናል ፓወርፉል ዳዩሬሲስ። እንግዲህ ይሄኛው ሶዲየም ፖታሽየም ክሎሪን የሚባለውን ብሎክ ማድረግ ትራንስፖርተር ማለት ነው። ይሄ ብሎክ በማድረግ ዳዩሬሲስ ኢፌክት እንዲኖሩ ያደርጋል። እንግዲህ ጠቀሜታውን በምናይበት ሰዓት አኪዩት ሃርት ፌለር የሚሆንበት ሰዓት፣ ክሮኒክ ሃርት ፌለር ዊዝ ኢደማ፣ ፑልሞናሪ ኢደማ እንግዲህ ሳምባ ጋር ላለ ፈሳሽ በሚጠራቀምበት ሰዓት ክሮኒክ ሃርት ፌለር ሆኖ
ከኢደማ ከብጥ ሰውነት ብጠት ጋር ካለ ይሄኛው የሚጠቅመን እንዲሁም አኪዩት ሄርት ፌለር ላይም ጥቅም ላይ ይውላል ማለት ነው። ሳይድ ኢፌክትስ ሃይፖካላሚያ፣ ሃይፖቴንሽን፣ ዲሃይድሬሽን፣ ኦቶክሲሲቲ እነዚህ ምልክቶች ሊያሳይ ይችላል። ሰካንድ ቲያዛይድ ዳይሬቲክስ ኤግዛምፕል ፓይሮክሎሮቲያዛይድ ዩዝ ማይልድ ሃርት ፌለር አድኦን ቴራፒ ኦፍን ኮምባይንድ ዊዝ ሉፕ ዳይሬቲክስ። ቲያዛይድ ዳይሬቲክስ የሚለው ደግሞ ሁለተኛው እንደ ኤግዛምፕል ሃይድሮክሎሮቲያዛይድን ባለፈው ማየታስ መውሰድ ትችላላችሁ። ማይልድ ሃርት ፌለር በሚሆንበት ሰዓት እንጠቀመው እንችላለን። እንዲሁም ደግሞ አዶን ቴራፒ ከሌሎች መድኃኒቶች ጋር ኮምባይን አድርገን ለምሳሌ ከሉፕ ዳይሬቲክስ ኮምባይን አድርገን ልንጠቀመው እንችላለን ማለት ነው። ታኛ ፖታሽም ስፓሪንግ ዳይሬቲክስ ኦር በሌላ ስሙ አልዶስትሮን አንታጎኒስትስ የምንለው ኤግዛምፕል ስፓይሮላክቶን፣ ኢፕሌሪኖን የምንላቸው እንደ ኤግዛምፕል መውሰድ እንችላለን። መካኒዝም ኦፍ አክሽን አልዶስትሮን አንታጎኒስትስ ዲክሪዝ ሶዲየም ሪቴንሽን፣ ዲክሪዝ ማዮካርዳል ሪሞዴሊንግ። እንዴት ነው ስራቸው የሚሰሩ ስንል ደግሞ አልዶስትሮን ባለውን ብሎክ በማድረግ ስራውን ይሰራል። ይሄ አልዶስትሮን ብሎክ ሆነ ማለት ደግሞ ሶዲየም ሪቴንሽን እንዲቀንስ ያደርጋል። ይሄ ቀነሰ ማለት ደግሞ ማዮካርዳል ሪሞዴሊንግ ይቀንሳል ማለት ነው። የልባችን ስትራክቸር እንዳይቀየር ያደርጋል። እብጠት ምናምን ካለ ምስሱን እንዲቀንስ ያደርጋል። ለዚህም ነው ሰርቫይቫል ኢፌክት እንዳለው የተናገር ነው ማለት ነው። ቤኔፊትስ ሬዲዩስ ካርዲያክ ሪሞዴሊንግ፣ ኢምፕሩቭ ሰርቫይቫል፣ ፕሪቨንት ሃይፖካለሚያ። ሳይድ ኢፌክት ሃይፐርካለሚያ፣ ገንኮማስቴሽያ ስፔሻሊ ስፓይሮላክቶን። ጥቅሙ ምንድነው? ፖታሽም ስፓሪንግ ዳይሬክት ስንል የመጀመሪያው ካርዲያክ ሪሞዴሊንግ መቀነስ ነው። ኛው ደግሞ ሰርቫይቫል ኢፌክቱ ረጅም እድሜ እንድንኖር ስለሚያግዘን እንዲሁም ደግሞ የፖታሽም ሌቭል ዝቅ እንዳይል ስለሚከላከልልን። የጎንዮሽ ጉዳቱ ስናየው ከፍተኛ የሆነ ፖታሽም ሌቭል ያመጣል። እንዲሁም ደግሞ ጋይኖኮማስቴሽያ የምንለው የወንድ ልጅ ብረስት ቲሹ እንዲያድግ ያደርጋል ማለት ይሄ ጎንዮሽ ጉዳቱ ነው። ሳማሪ እንግዲህ እስካሁን ያየነው ጠቅለል አድርገን ባጭሩ እዚህ ጋር ማየት ትችላላችሁ። ድራግ ክላሱን ባጭሩ ትገልጻላችሁ። ኤግዛምፕል መድኃኒቶች አሉ። ሜን ቤኔፊቱ ምንድን ነው እና ሞርታሊቲ ቤኔፊቱስ ምን ይመስላል የሚለውን በቀላሉ እዚሁ ጋር ማያዝ ትችላላችሁ። ኤግዛም ኤንድ ክሊኒካል ፔርልስ የኛም ደግሞ እስካሁን ያየናቸው የመጣናቸው ነው። ፈተና ላይ የሚያግዟችሁ ነገሮች ዋኖች እዚህ መውሰድ ትችላላችሁ። የመጀመሪያው ሃርት ፌለር ዊዝ ሬዲዩስድ ኢንጀክሽን ፍራክሽን ካለ ሜን ታርጌት ኦፍ ድራግ ቴራፒ አብዛኛው መድኃኒቶች ታርጌት የሚያደርጉበት ቦታ ነው። ARNIS አር ፈርስት ላይን ፎር HFrEF ለHFrEF ከምና የመጀመሪያ ደረጃ ባለው ARNIS የሚባለው ነው ማለት ነው። ጂኮክሲን ኮንትሮል ሲምፕተምስ ኤንድ አትሪያል ፋይብሪሌሽን ሬት። ጂኮክሲን ደግሞ ምን ያደርጋል? ሃርት ፌለር ሲምፕተሙ ዊዝ አትሪያል ፋይብሪሌሽን በሚከሰትበት ሰዓት ሲምፕተሙን ኮንትሮል ለማድረግ ያገለግላል። ነገር ግን ሰርቫይቫል ኢፌክት እንደሌለው ማወቅ አለባችሁ። ላይ ሉፕ ዳይሬቲክስ ምን ነው የፈርስት ቾይስ ፎር ኢደማ በሃርት ፌለር ላይ ለሚከሰት እብጠት ፈሳሽ መጠራቀም የመጀመሪያ ደረጃ ተመራጭ መድኃኒት ነው ማለት ነው። ላይ ስፓይሮላክቶን ኢምፕሩቭስ ሰርቫይቫል። ስፓይሮላክቶን ደግሞ ሰርቫይቫል ኢፌክት እንዳለው በዚሁ የያዙ። ላኛው እንግዲህ ሞኒተር ያስፈልጋል። እነዚህ መድኃኒቶች አጠቃላይ በምንወስድበት ሰዓት ምን አይነት ነገሮችን ሞኒተር መከታተል አለብን ማለት አንደኛ ኤሌክትሮላይቶችን፣ ሁለተኛ ሬናል ፋንክሽን መከታተል፣ ሶስተኛ ደግሞ ኢሲጂ የምንለውን ስፔሻሊ ጂኮክሲን ይወስዳል ሰው ካለ ኢሲጂ ክትትል ያስፈልገዋል ማለት ነው። አንድ ኤዚ ሜሞሪ ኤድ ደግሞ እስካሁን ያየናቸውን በቀላሉ ለመያዝ እንዲያግዛችሁ ኤችኤፍ አድ ብላችሁ መያዝ ትችላላችሁ። እዚህ ጋር ኤች ስንል HFrEF ፎከስድ እንደሆነ ማወቅ አለባችሁ። ARNI የሚለው ደግሞ አፍተርሎድ ለመቀነስ እንደሚጠቅመን፣ ጂኮክሲን ደግሞ ድራይቭ ኮንትራክትን ኮንትሮል ለማድረግ እንደሚጠቅመን፣ ዳይሬቲክስ ደግሞ ድሬን ፍሉድ ፈሳሾችን ለማስወጣት እንደሚጠቅመን በቀላሉ መያዝ ትችላላችሁ። እስካሁን የነበረን ቆይታ ይመስል ነበር። ቀጣይ በሌላ ርዕስ እስከምንገናኝ መልካም ጊዜ። ቻው።